አብይ አሁን አማራና ኦሮሚያን የጦር ስትራቴጂውን እቅዶቹን በታክቲካል ሌቭልም በኦፕሬሽናል ሌቭልም በስትራቴጂክ ሌቭልም ተመሳሳይ ነገር እየተጠቀመ ነው። በዚህ ሰዓት ያው ፋኖን ከጽምዶ ጋር አያይዞ ይናገራል። እሱ የማስቀየሻ ነው። የዲስጋይስ ለማድረግ ነው። ፋኖ አቅም የለውም ራሱን የቻለ አይደለም ለማለት ነው እንደዛ የምለው ነገር ይኸው እንደዛ አይደለም። አሁን ቆቦ ላይ ባለፈው አብይ ሰራዊት ተመተው ብዙ ሰዎች እንደተማረኩ ይታወቃል። ከዛ ብርሃኑ ጁላ ብቻ ነው ወጥተው ጽምዶ ነው የመታኝ ምናምን ብለው ያወራው። ነገር ግን ቲዲኤፍም ምንም አላለም፣ አብይም ገፍቶ ብዙም አላወራም። ነገር ግን እዛ አካባቢ አብይ ሰዎችም እንደሚሉት ቲዲኤፍ እና ፋኖ ጆይንት ኦፕሬሽን ነው ያካሄዱት የሚል ነው። ፋኖ ግን እኔ ራሴ ነኝ ይህንን የጨረስኩት የሚል ነው። ብቻኛ ከምን አንጻር ነው ከምን አንግል ነው የምናየው? አብይ ኤክስተርናላይዝ ያደርጋል። የኦሮሚያውንም የአማራ ክልሉንም ኤክስተርናላይዝ ያደርጋል። አቅም የላቸውም የሚል መልእክት ለማስተላለፍ ነው እንደዚህ የሚያደርገው። ስለዚህ አሁን አብይ አማራ ክልል ላይ ኦሮሚያ ክልል ላይ የጦር ስትራቴጂው ዎር ኦፍ አትሪሽን የሚባል እየተጠቀመ ነው። ዎር ኦፍ አትሪሽን የሚባለው እንግዲህ ሁለት አይነት ጦርነት ነው የሚካሄደው። አንዱ ማኑቨር ነው፣ የፖዚሽኒንግ አድርገ ጠላትን እጅ ማሰጠት ነው። ሌላኛው ዎር ኦፍ አትሪሽን ነው። ዎር ኦፍ አትሪሽን ማለት እንግዲህ ጦርነቱን ፕሮሎንግ በማድረግ ጊዜ እንዲወስድ በማድረግ ለረዥም ጊዜ ጦርነቶችን በማካሄድ አንደኛ የማዳከም ህዝቡንም የማዳከም ያ ሰራዊትን ማዳከም፣ ሀብቱን ዲፕሊት ማድረግ፣ የሚጠቀመውን መሳሪያ እንዲጨርስ ማድረግ፣ የሰው ኃይል እንዲያልቅ ማድረግ፣ ከዛ ሪሶርሶችም ህዝቡ ራሱ በቃን ከዚህ በኋላ እንደው በቃን ብሎ ሰው እንትን እንድል ቀፈፈን በቃ ጦርነት እንደው ብሎ ሰው ሰለችን ጦርነት እንድል ማድረግ፣ ከዛ በኋላ የጠላት የሚባለው ሰራዊት ሞራሉ ወድቆ ከዛ ጦርነቱን አሸነፍኩ ብሎ ለማወጅ የሚጠቀሙት ዎር ኦፍ አትሪሽን የሚባል የጦር ስልት አለ እና ዎር ኦፍ አትሪሽን የሚባለውን አብይ እየተጠቀመ ነው። ዎር ኦፍ አትሪሽን ያው እንትን ፖለቲካል ሳይንስ ወይ ደግሞ የጦርነት ትምህርት የወሰዳችሁ ሰዎች ታውቃላችሁ። እና የዎር ኦፍ አትሪሽን የሚባለው በአብዛኛው ጊዜ የማዳከም ስራ ነው። የማዳከም ብዙ ጊዜ ማለት ብዙ ዓመታት እንዲወስድ በማድረግ እንዲሰለች፣ በተለይ ደግሞ ዊል ኦፍ ፒፕል የሚባለው የዛ ጦርነት ደጋፊ የሚባለው ህዝብ ሰለቸን እንድል፣ ሞት ሰለቸን፣ ጦርነት ሰለቸን እንድል በማድረግ ለምሳሌ አሁን እንግዲህ አማራና ኦሮሚያ ላይ አብይ የሚጠቀመው ትግራይ ላይም ተጠቅመዋል። በነገራችን ላይ ዎር ኦፍ አትሪሽንን የመጀመሪያው ጦር ትግራይ ላይ ሲያካሄድ በነበረበት ጊዜ ዎር ኦፍ አትሪሽንን ስትራቴጂ ተጠቅመዋል አብይ እና ዎር ኦፍ አትሪሽን ማለት ጊዜውን እንዲወስድ በማድረግ የጠላት ወታደሮች አንደኛ እንዲዳከሙ ማድረግ፣ እንዲያልቁ ማድረግ፣ መሳሪያ እንዲጨርሱ በማድረግ ሞራላቸው እንዲወድቅ በማድረግ ከዛ ህዝቡ ራሱ በቃ እኛ ሰለቸን ሪሶርስ የለንም ጨረሳችሁብን ምናምን ብሎ ህዝቡ እንትን እንድል ጦርነትን አንደግፍም በቃ ብለው የመንግስት ደጋፊ እንዲሆን የማድረግ ነው ዎር ኦፍ አትሪሽን የሚባለው። አሁን እና አብይ ለዚህ እንደሚሆን አማራ ክልልና ኦሮሚያ ክልል ላይ ሚሊሻ እንዲዋጋ እያደረጉ ነው። ፖሊሶች እንዲዋጉ እያደረጉ ነው። ሂማን ዌቭ የሚባል ነገር ይጠቀማሉ። ሂማን ዌቭ ማለት ሚሊሻ የጦር ስልት የማያውቀው ሚሊሻ፣ ስልጠና የሌለውን ሚሊሻ አንድ ክላሽና አንድ መጋዘን ሰጥተ ሂድና ፋኖን ተዋጋ፣ ሂድና የኦሮሞ ነፃነት ሰራዊትን ተዋጋ ብለ ሚሊሻ ማለት እኮ አባቶቻችን ናቸው፣ ልጆች አላቸው፣ ቤተሰብ የሚያስተዳድሩ ናቸው ሚሊሻዎች። ፖሊሶችም ተመሳሳይ ጦርነትን ለማካሄድ የተዘጋጀ ኃይል አይደለም ሚሊሻ ፖሊስም። እና አብይ ምን እያደረገ ነው? አሁን ትናንትና አማራ ክልል ላይ አረጋ ከበደና ተመስገን ጥሩነህ ሰብስበው 30ኛ ዓመት የሚሊሻ መቋቋሚያ ምናምን ቀን እናከብራለን ብለው ባህር ዳር ላይ ሲጨፍሩ ነበር። የሚሊሻ 30ኛ ዓመት ምናምን ብሎ እንትኑ ግልጽ ነው። ሚሊሻ የሀገር ሉዓላዊነት የሚጠብቅ ኃይል ነው ምናምን እያለ መፈክር ይዞ ሲወጣ፣ ሲጀመር ሚሊሻ ስልጠና የሌለው ሚሊሻ ምንም ዋጋ የለው፣ ለጦር አይመችም። በነገራችን ላይ ሚሊሻ ግን ለምንድን ነው የሚጠቀሙት? ዎር ኦፍ አትሪሽን የሚባለውን እንደ ማስ አትሪሽን የሚባለውን ነው የሚያደርጉት። ማስ አትሪሽን ማለት ሰውን የፋኖን ጥይት ለመጨረስ የኦሮሞ ነፃነት ሰራዊትን ጥይት ለመጨረስ ምንም የማያውቁ ገበሬዎችን ያሰልፋል። ምንም ስልጠና የሌላቸውን ሚሊሻዎችን ያሰልፋሉ። ሂማን ዌቭ የሚባለው ማለት ነው። ተስፋ የቆረጠ ስርዓት ነው እንደዚህ የሚያደርገው። አብይ በሁለቱም ክልሎች ማንን ነው እያስጨረሰ ያለው? የሰው ልጅን እያስጨረሰ ነው። ምንም ስልጠና የሌለውን እያስጨረሰ ነው።
አሁን በአማራ ክልል በተወሰነ ደረጃ ሚሊሻው ራሱ አይ የሚል እምቢ የሚል አዝማሚያዎች ነበሩ። ለዛ መከላከያው ራሱ ገብቶ እንዲጋፈጥ ተደርገው መከላከያው እጅ ይሰጣል። ኦሮሚያ ክልል በአብዛኛው ሚሊሻን ነው የሚጠቀሙት። ሚሊሻው ደግሞ እየረገፈ ነው። ወር ኦፍ አትሪሽን ማለት እንደዚህ ሰውን ዝም ብለህ የሰው ልጅን እንደ እንጨት ተጠቅመ እንዲቃጠሉልህ ታደርጋለህ። ዋናው ለማሸነፍ ሳይሆን ጦርነቱን ጊዜ የመግዣ ነው የምታደርገው፣ ሰው እንዲዳከም። ለአብይ እንደሆነ በዚህኛው ሚሊሻ ከሞተ በዛኛው ፋኖ ከሞተ እኩል ነው። አብይ ተሳክቶለታል። በዚህኛው የአማራ ሚሊሻ ከሞተ አብይ ተሳክቶለታል። በዚህኛው የፋኖ አባል ከሞተ አብይ ተሳክቶለታል። ኦሮሚያ ክልልም ተመሳሳይ። በዚህኛው የኦሮሚያ ሚሊሻ ከሞተ ለአብይ እሰየው ነው። በዛኛው የኦሮሞ ሰራዊት አባል ከሞተ ተመሳሳይ ነገር ነው። ደስታ ነው የሚሰጠው ለአብይ። ወር ኦፍ አትሪሽን ነው። እየተዳከመ ነው፣ ሁሉም ህዝቡ እየተዳከመ ነው። ስለዚህ የአብይ ጦር ስትራቴጂ በሁለቱም ክልሎች ወር ስትራቴጂ እንትኑ ወር ኦፍ አትሪሽን ሆኗል። ግልጽ በሆነ ቋንቋ ይሄ የእንትኑን የማዳከም ስራ ጊዜ በመውሰድ ህዝቡ እንዲሰለች ማድረግ፣ በቃ ምንድን ማድረግ የማሸነፍ ስልት ሳይሆን እንግዲህ መጨረሻ ላይ እያዳከምክ እንደዚህ የሆነ የእነሱ የጠላት ያልከው የሰው ኃይልም እያዳከምክ፣ በተለይ ደግሞ የመሳሪያ አቅሙን ማዳከሚያ ነው። አሁን አብይ የሰው ልጅን በአንድ ጥይት እንትን እያደረገ ነው። ስለዚህ አሁን አማጺ ቡድን ጥይቱን ሴቭ ለማድረግ ምን ማድረግ እንዳለበት እሱ ነው የሚያውቀው። ግን ደግሞ አሁን ይሄ ወር ኦፍ አትሪሽን የሚባለው ጊዜ መግዣ ስለሆነ አብይን አሸናፊ አያደርግም። የሰው ልጅ ያልቃሉ። አዎ በዚህኛ በተለይ ደግሞ አብይ ያሸሰለፈው የሰው ዌቭ ሂመን ዌቭ እያለቀ አብይ ጊዜ መግዣ አድርጎታል። አሁን ኦሮሚያ ውስጥ ሚሊሻ አለ። ይሄ ጋቸነ ስርና የሚባል ደግሞ ምንም የማያውቁ እናቶች ልጆች ምናምን በቃ ዝም ብሎ 17 ዓመት በላይ የሆኑ ሰዎች ጋቸነ ስርና ብለው የስርዓቱ ጠባቂ ማለት ነው። ጋቸነ ስርና እንግዲህ ብለው በአዋጅ በጨፌ ኦሮሚያ አዋጅ አውጥተው ህዝብን ማዝ የሆነ እንትን ሂዱና ሸኔን ተዋጉ ብሎ ወደ ጫካ ሽመል ይዞ ዱላ ምናምን ይዞ ጫካ ውስጥ ሸኔን እንፈልጋለን እያሉ ይሄዳሉ። አስቡት፣ በሽመል በዱላ ሸኔን ፈልጉ ጫካ ውስጥ ተብሎ በዱላ የኦሮሞ ነፃነት ሰራዊትን አብይ እንትን ያደርግ። ለምንድን ነው እንደዚህ የሚያደርገው? አብይ እንግዲህ የኦሮሞ ነፃነት ሰራዊትን ፍለጋ ጫካ ከገባ ሽመል ይዘ ዱላ ይዘ ምን እንደሚጠብቅህ ታውቃለህ። አሁን የሀገር ሽማግሌዎችን እናቶችን በጋቸነ ስርና ያዋቀረውን ወደ ጫካ ግቡ ይላል አብይ። ግቡና አሰሳ አድርጉ ጫካ ውስጥ ይላል። ከዛ የኦሮሞ ነፃነት ሰራዊት የታጠቀው እሳት ነው። ስለዚህ እሳትን ይተኩሳል ማለት ነው። ሽመል ይዘ ዱላ ይዘ እንዴት እንትን ትፈልጋ ጦርነት ትገባለህ? አብይ ምንድን ነው እያደረገ ያለው? የኦሮሞ ነፃነት ሰራዊት ጥይት በሰው ልጅ እንዲያልቅ እያደረገ ነው። በሰው ልጅ በሰላማዊ ሰዎች ጋቸነ ስርና ብሎ አብይ ያዋቀረው የሰው ኃይል እንዳለ ሂመን ዌቭ ጫካ ግቡና እለቁ። በቃ የነሱ እንትን የነሱ ጦር እንዲያልቅ ጥይት እንዲያልቅ አድርጉ። ከዛ መጨረሻ ላይ ደግሞ መከላከያ ይመጣል ብለው እና ወር ኦፍ አትሪሽን በጣም የአብይ ደግሞ መሰሪነቱ መጀመሪያ የሚያሰልፈው እንደው እናቶችን ዱላ ይዛችሁ ሂዱና ፋኖን ፈልጉ ስትል ምን ማለት ነው? ምን እንዲያደርጉ ነው? እንዲህ ካሉ ደግሞ ይገላል እኮ። በነገራችን ላይ እናቶች አባቶች አሁን እኛ አንሄድም ምንድነው ዱላ ይዘን አንሄድም ስሉ ይገላል፣ ይረሽናል አብይ። እና ይሄ ወር ኦፍ አትሪሽን የሚባለው አብይ የሚጠቀመው ሰውን አሰልፈው የጠላትን ጥይት መጨረስ የሚባለውን ስትራቴጂ ይጠቀማል አብይ። ንጹሃን ዜጎችን አሰልፈው ጠላት ያለውን ጥይት እንዲጨርስ ያደርጋል። ሚሊሻ ጋቸነ ስርና የአካባቢ ምናምን በጎጥ የተደራጀ የክለ ኃይል ምናምን ይሄ ሁሉ የማዳከም ስራ ነው የሚያደርገው። ካዳከምን በኋላ ደግሞ የተቀረችው ደግሞ እጅ ትሰጣለች ብለው ያወሩ የለ እንዴ? ጨርሰናል ምናምን ደረጃ ደርሷል እየተባለ ይሄ ስትራቴጂ 7 ዓመት ሙሉ ኦሮሚያ ላይ የተከተሉት ውድቅ ሆኗል። ኦኤልኤ አልተዳከመም፣ ጠንክሮ ወጣ። ስለዚህ ወር ኦፍ አትሪሽን ኦኤልኤን ጠቀመ እንጂ አብይን አልጠቀመም። አማራ ክልል ላይም ተመሳሳይ ስትራቴጂን ተጠቅመው ፋኖች ጠነከሩ እንጂ በወር ኦፍ አትሪሽን ፋኖች ጠነከሩ እንጂ አልተዳከሙ።
ስለዚህ አሁን የሚሊሻን ይጠቀም፣ ፌዴራል ፖሊስን ይጠቀም፣ የክልል ፖሊስን፣ አድማ ብተና፣ ምንጥስዮ፣ ጸረ ሽምቅ ተዋጊ የተለያዩ ሬጉላር የተባሉ ኢ መደበኛ የሆኑ ሰራዊት ያልሆኑ ኢ መደበኛ አደረጃጀትን ተጠቅመው በአካባቢ የሚንቀሳቀሱ ኃይሎችን ለማዳከም የተጠቀመው አብይ የተጠቀመው የጦር ስልት አብይን አልጠቀምም። በተቃራኒው ተቃዋሚዎችን ጠቅሟል። ሰው አሁን ካያችሁ ነው የሂመን ዌቭ ጦር ሰራዊትም የአብይ ሰራዊትም እንግዲህ ለመከላከያ ሰራዊት የሚባለው ሂመን ዌቭ ሆኗል። አብይ ምንድን ነው እያደረገ ያለው? በኦሮሚያም በአማራ ክልልም እያየን ያለ ነው። የአብይ መከላከያ ሰራዊት አባላት አብይ በግድ ነው ሰዎችን በጅምላ አፈሳ አድርጎ ስልጠና ሁርሶ ላይ ጦር ላይ ምናምን የተለያዩ በሸለቆ ቸብቸብ ነገር 3 ወር ምናምን ነገር ስልጠና ሰጥቶ ከዛ ያሰማራል። ካሰማራ በኋላ የሱ ወታደሮች እጅ ይሰጣሉ ወዲያው፣ ብዙም አይዋጉም። ስለዚህ አሁን ሂመን ዌቭም በመከላከያ ውስጥም እየሰራ አይደለም። በአፈሳ እንትን አሁን አብይ የሚያሳየው የወታደር ብዛት በየቀኑ ዛሬ እንኳን ብርሃኑ ጁላ ሁርሶ ላይ የሆነ እንትን ብለው ያሳያል። ቀይ ባህር ምናምን ስኢል እንትን ብሎ ያሳያሉ። እነሱ አሁን ስለ ቀይ ባህር ያወራሉ፣ ግን ደግሞ ቤት ውስጥ ኦሮሚያ ክልል ውስጥ አማራ ክልል ውስጥ እየተሸነፉ ነው። የነሱ ጦር ስትራቴጂ እየሰራ አይደለም። አትሪሽን ወር የሚባለው እየሰራ አይደለም። ሰው ኦፍኮርስ እያለቀ ነው። አብይ እያስጨረሰ ነው። በተለይ ፖሊስና ሚሊሻ እያለቁ ነው፣ እየረገፉ ነው። በሁለቱም ክልሎች በኦሮሚያም በአማራ ክልልም የሰው ልጅ እየረገፈ ነው። ሚሊሻ ማለት እንግዲህ የልጆች አባት ነው፣ ቤተሰብ ያለው ነው። ፖሊስም ተመሳሳይ ነው። እነኚህ ለውጊያ አይደለም የተፈጠሩት። ሚሊሻና ፖሊስ ጥቃቅን ወንጀሎችን ለመከላከል ነው፣ ከፍርድ ቤት ጋር ለመስራት ነው የተዋቀሩት እንጂ ውጊያ ለማካሄድ አይደለም። እነኚህን የልጆች አባት የቤተሰብ አባት ወደ ጫካ ወስዶ እንዲያልቁ እያደረገ ያሁን የሚሊሻ ልጆችን ማን ነው የሚያሳድገው? እንግዲህ ተበተኑ ማለት ነው። የሚሊሻ ቤተሰብ ይበተናል፣ እየተበተነ ነው። በአማራ ክልልም የምንሰማው ዜና ይሰቀጥጣል። በኦሮሚያ ክልል የምትሰሙት ዜና ይሰቀጥጣል። እነኚህ ሚሊሻዎችን አስጨርሶ አብይ ቤታቸው ተበትነው ልጆቻቸው ተበትነው፣ ነገሩ አብይ እኮ አገሪቷንም የበተነ ስለሆነ ምንም እንትን የለውም፣ አይሰማው። ቤት ተበተነ፣ ልጆች በዝንብ ተበሎ፣ የሱ ጉዳይ አይደለም፣ እሱ እንትን አይደለም። ሰው በተለይ የሚሊሻ ታችኛው እርከን ላይ ያለው ሚሊሻ ፖሊስ መዋቅር በኢመደበኛ የሆኑ ጸረ ምናምን ጸረ ሽምቅ ተዋጊ የተባለ የሚዋቀር ምንም አይነት ስልጠና የሌለው የቤተሰብ መሪ የሆኑ ልጆች አባቶች ጫካ ሂዶ እንዲያልቁ በማድረግ ዝም ብሎ የአብይ ጠላት ያለው እንትኑን ጥይት እንዲጨርስ እያደረገ ነው። ይሄ ወር ኦፍ አትሪሽን ይባላል። ወር ኦፍ አትሪሽን ብዙም በአጠቃላይ ደግሞ እየጠቀመው አይደለም፣ አብይን እየጠቀመው አይደለም። ነገር ግን በዚህ ተቃራኒ ተጠቃሚው አማጺ ቡድኑ ወይ ደግሞ ፋኖና ኦኤልኤ ተጠቃሚ የሆኑበት እርግጠኛ ሆነ መናገር እንችላለን። በየአመቱ ጉልበታቸው እየፈረጠመ የጠመንጃ ብዛት የያዙት ኳሊቲው የያዙት በየጊዜው እየጨመረ ከየት ነው የሚያገኙት? ከመንግስት ራሱ ነው የሚወስዱት። ከመንግስት ራሱ ነው። አብይ ይሰጣል እና በዛ ደረጃ የአብይ ጦር ስትራቴጂው በአማራ ክልል ላይም በኦሮሚያ ክልል ላይም እየሰራለት አይደለም። በተቃራኒው ተቃዋሚዎች እንትኑን እየተጠቀሙ ነው፣ ወር ኦፍ አትሪሽንን ለማለት ነው። የትግራይ ክልል ለማሳጠር ይሄ ትንሽ ስለ አማራ አንድ ነገር ልናገር። ወደ ትግራይ ሳልሄድ ክተት የሚባለው አዋጅ ባለፈው የተደረገው አንዱ የወር ኦፍ አትሪሽን ስትራቴጂ ነው። ክተት ማለት ህዝብን ሂድና እለቅ፣ እነሱ አንተ ላይ ተኩሰው እስከሚጨርሱ ድረስ ሂዱና አንድ በአንድ እለቁና ከዛ እናሸንፋለን ስትራቴጂ ነው ክተት ማለት። አገኘሁ ተሻገር የሚባል የአብይ አሽከር አማራ ክልል ላይ ፕሬዚዳንት በነበረበት ጊዜ ክተት የሚባል አዋጅ አውጥቶ አማራ ህዝብን አስጨርሷል።
አማራ ህዝብ ያለቀበት የክተት ጥሪ አብይ አህመድ ለአብይ አህመድ አማራ ህዝብ ሲያልቅ ይደሰታል፣ ፕላኑም ስለሆነ በክተት ጥሪ ህዝብ ረግፏል፣ ሰው አልቋል። ስንት ሰው ነው ያለቀ? ሪፖርት የለም። በክተት ምክንያት ስንት ህዝብ አለቀ? ማን ነው የሚጠይቀው? ማንም አልጠይቀው። ማን ነው የሚጠየቀው? ለዚህ ተጠያቂነት አለ? የለም። አገኘሁ ተሻገር ተጠየቀ፣ ተሾመ፣ የአብይ ፌዴሬሽን ምክር ቤት አፈ ጉባኤ ሆኖ። ይሄ ወር ኦፍ አትሪሽን ስትራቴጂው አካል የሆነው ክተትን ለአብይ አወጀ። የአማራ ህዝብ ለአብይ ጦር ማገዶ እንዲሆን ተደርጎ ህዝቡ አልቋል። ያኔ ግን ተጠያቂነት የለም። አንዱ እንግዲህ አንዱ ስትራቴጂው ሁሉም ቦታ በተለይ ኦሮሚያና አማራ ክልል የሚጠቀሙ የአብይ የጦር ስልት ወር ኦፍ አትሪሽን ነው። ወር ኦፍ አትሪሽን አሁን ሚሊሻ ዋጋ የለም። ሲምፕሊ ወታደር አለኝ ብሎ ለማሳየት ነው እንጂ ጊዜ መግዣ ነው እንጂ ዋጋ የለም። አሸናፊ አያደርግም። የአብይ የጦር ሰራዊትም እንግዲህ መከላከያ ሰራዊትም ከሚሊሻ የተለየ አይደለም። ምንም የተለየ አይደለም። እሱንም አንድ በአንድ እናያለን በኋላ። አሁን የትግራይን እንመልከት። የትግራይ ጦር ስትራቴጂ ምንድን ነው? አብይ የሚከተለው የትግራይ ጦር ስትራቴጂ ምንድን ነው ለምለው ጥያቄ አንደኛ ትግራይ ላይ ዲካፒቴሽን ስትራቴጂ ነው የሚከተለው አብይ። ዲካፒቴሽን ስትራቴጂ ማለት ያነጣጠረ ግድያዎችን ይፈጽማል አብይ። ለዛም ተዘጋጅተዋል፣ ያንን ያደርጋል። ይህን ዲካፒቴሽን የሚባለው የታወቀ የጦርነት ስልት ነው። አመራሩን በመግደል የተቀረውን መበተን ማለት ነው። ስለዚህ ታርጌትድ የሆነ ኪሊንግ ይደረጋል ትግራይ ላይ የቲዲኤፍ አመራሮች ቲፒኤልኤፍ አመራሮችን በመግደል የተቀረውን ደግሞ መበተን ስትራቴጂ ነው። የወር ኦፍ አትሪሽን የመጀመሪያው የትግራይ ጦርነት ላይ ተጠቅሟል። ሂውማን ዌቭን ተጠቅሟል እዛ ላይ ግን ደግሞ አብይ ከዛም ተጠቃሚ አልሆነ፣ አሸናፊም አልሆነ። አብይ ተሸነፈ፣ 40 ተገርፎ ወጣ ከትግራይ። ተደመሰሰ የተባለው ህወሓት አመራርም አዋራ ሆኗል፣ የለም ከዚህ በኋላ አፈር ነው የተባለውም ዳግም ተመልሶ ትግራይ ላይ መንግስት ሆኖ ቁጭ ብሏል አሁን። እና ያ ወር ኦፍ አትሪሽን በአሁኑ ደረጃ የወር ኦፍ አትሪሽንን የኦሮሚያና አማራ ላይ ይከተላል። አሁን በስትራቴጂ ደረጃ ትግራይ ላይ የሚሰራው አንደኛ ታርጌትድ የሆነ ኪሊንግ ይጠቀማል። ያ ደግሞ የኤር ፎርስ ስራ ነው የሚሆነው። ስለዚህ የአየር ጥቃት ነው ትግራይ ላይ የሚጠበቀው፣ በሰፊው የአየር ጥቃት ነው እንጂ ትግራይ ላይ አማራ ክልል ላይም ኦሮሚያ ክልል ላይም የአየር ጥቃቶች ይኖራሉ። ግን ደግሞ በሌላ በኩልም የምድር ጦር ይጠቀማል። ያም የተሸነፈ ይሄዳል። ኦሮሚያ ላይም አማራ ክልል ላይም እየታወቀ ነው። ግን በዚህ ሰዓት በአሁኑ ሰዓት ለትግራይ የተዘጋጀው የአየር ኤር ዶሚናንሱን በመጠቀም ታርጌት ኪሊንግን ግድያዎችን ዲካፒቴሽን አመራሩን መጨረስ የሚባለው ስትራቴጂን ይጠቀማል። ከዛ በኋላ የሚፈልገውን ኃይል እዛ ከቀሩት ጋር ኔጎሼት ለማድረግ ይሞክራል። በአሁኑ ሰዓት ሙሉ በሙሉ ትግራይ ውስጥ ገብቶ ወታደር አስገብቶ ትግራይን ኦኪፓይ ማድረግ መግዛት ምናምን ኦልሬዲ አይቷል። እሱን እንደማይሞክሩ እያወሩ ነው ውስጥ ለውስጥ። ትግራይ ውስጥ ገብተን እንደዚህ መያዝ ምናምን ነገር ባንሞክር ይሻላል። ግን ደግሞ ያው ንብራኑ ጁላም በየጊዜው ትግራይ ትሂድልን ሂዱልን ምናምን የሚሉት እኮ ተስፋ ቆርጦ ነው። ውስጥ ገብቶ ማስተዳደር እንደ ጉንዳን ውስጥ መቀመጥ ነው ብለው ያወራሉ። ትግራይ ውስጥ ገብተ እነሱን በመከላከያ ለመያዝ መሞከር ጉንዳን ውስጥ በቃ ዝም ብለህ መቆም ወይ ደግሞ የሆነ እሾ ነገር መዋጥ ይላሉ። ስለዚህ የእነሱ የስትራቴጂ ምንድን ነው የሚሆነው? የአየር ላይ ጥቃት ድሮን፣ ኤርፎርስ በመጠቀም አየር ኃይልን በመጠቀም ትግራይን ማዳከም ስራ ይሰራሉ። ኢንክሉዲንግ መቀሌን መምታት ዝግጅቶች ይኖራሉ። ስለዚህ አመራሩና ዋና ኢንፍራስትራክቸር የሚባለውን የመደምሰስ ስትራቴጂ አላቸው። ስለዚህ ቲዲኤፍ ይጠቀማል። ያንን ተጠቅሞ እኛን እንትን ያደርጋል፣ ይመታል የሚሉትን ዋና የሀገሪቷን ሪሶርስ ይመታሉ። እንግዲህ ኢንፍራስትራክቸሩ በስንት ቢሊዮን ብር በኢትዮጵያውያን ገንዘብ የተገነቡ ሀብቶች ናቸው። እንግዲህ ትግራይ የኢትዮጵያ አካል ነው።
የገነባ ነው። ብዙ ሀብቶች አሉ። እነሱን ዲስትሮይ የማድረግ ስልቶችን ነው። አመራሩን የመግደል የመበተን፣ ከዛ የተቀሩት የተዳከሙ ካሉ ደግሞ ከነሱ ጋር ኔጎሽት ማድረግ የሚል ነው እንጂ እዛ ገብቶ የማስተዳደር ምናምን ለጊዜው ብዙ አይሆንም። ብልጽግናዎች ይህንን እያወሩ አይደለም። ስለዚህ ይሄ ማለት ደግሞ በትግራይ ድንበር አካባቢ መከላከያ አይንቀሳቀስም ማለት አይደለም። አንዳንድ ቦታ መምታት ይችላሉ። ለምሳሌ ዛሬ እንትን በድሮን አንዳንድ ቦታ መጥተዋል ትግራይ ውስጥ። የትግራይ ክልል መንግስትም መግለጫ አውጥቷል። ምንድነው ይሄ የሚያመለክተው? የትግራይ ጦርነት ከትግራይ ጋር ጦርነት ተጀምሯል ምናምን እየተባለ ነው። ትግራይ ጦርነትማ ቆየ እኮ ከተጀመረ። ሰው እኮ ዝም ብሎ በቃ ቦምብ ሲወረወር ጦርነት ተጀመረ ይላል እንጂ ቆይቷል። ትግራይ ጦርነት ከተጀመረ ሁለተኛ ዙር ፕሪቶሪያ ቆሻሻ ውስጥ ከወረወረ በኋላ አብይ እኔ ፕሪቶሪያ ስምምነትን አላቅም፣ የፕሪቶሪያ ስምምነትን ሳይሆን ጌታቸው ረዳን ነው የማውቀው፣ ጻድቃንን ነው የማውቀው ብለው ከዛ በኋላ ትግራይን የማስከበብ ስራ ሰራ። ብሎኬድ ውስጥ አስገባ። ይሄ ብሎኬድ እኮ በጣም የታወቀ የጦር ስትራቴጂ ነው። ዓለም ላይ የአናኮንዳ ፕላን የሚባለው የጦር ፕላን አለ። አናኮንዳ ማለት እንደ መክበብ ከበ እጅ ማሰጠት የሚባለው የታወቀ ዓለም ላይ በየቦታ ይተገበራል። ብሎኬድ እና የጦርነት ስልት ነው። አንዱ በጣም ስትራቴጂው ጠላት የምትለውን በመክበብ ሀብት እንዲገባ እንዲወጣ በመከልከል እንዳይገባ በመከልከል ከዛ እዛ ውስጥ የሚገኙ የጠላት የምትለው ኃይል እንዲዳከም በኢኮኖሚም በጦርም በሳይኮሎጂም በውስጣቸው ተዳክሞ እርስ በርስ እዛው እንዲባሉ በማድረግ እንዲከፋፈሉ በማድረግ ጠላት የምትለውን ከዛ በኋላ የማሸነፍ ስትራቴጂ የብሎኬድ የሚባለው ቆየ። ስለዚህ ትግራይ ላይ ጦርነት ከታወጀ ቆየ፣ ዛሬ አይደለም። ዛሬ የሚደረገው ልዩ ስትራቴጂ ከላይ ድሮኖችን በመላክ መምታት ምናምን ነገር አየን። ምንድን ነው እያሉ ያሉት አሁን? አይ እኛ እኮ ድሮን በድሮን የመታ ነው የሆነ የቲዲኤፍ ኃይል ወደ ሱዳን እየተንቀሳቀሰ እነሱን ነው የመታ ነው፣ በሽራሮ አካባቢ ነው የመታ ነው ምናምን እያሉ ያወራሉ። እዚህ ላይ መጠንቀቅ ያስፈልጋል። ወደ ሱዳን የሚሄደውን ብቻ ነው የመታ ነው እንጂ ትግራይ ውስጥማ ራሱን እየሰለጠነ እሱን አነካም የሚል መልእክት ያለው ወሬ ከብልጽግና እየሰማ ነው። ውሸት ነው። ወደ ሱዳን እየተንቀሳቀሰ ያለው አንድ ዩኒት ነበርና እነሱ ትንሽ በተን ነው እንጂ እኛ ምንም አላደረግንም። ያ ምንድን ነው? አንደኛ ችግር ያለበት ትግራይ ህዝብ ነው፣ የትግራይ ቲዲኤፍ ነው እያሉ ነው። እሱን አርጊመንት ከተቀበልክ ስህተት የሰራው ማን ነው? የትግራይ ኃይል ነው ማለት ነው። አሁን የትግራይ ኃይል ወደ ሱዳን እየሄደ ነው ወይ ምናምን የሚባለው የምናውቀው ታሪክ የለም። ወደ ሱዳን ለምንድን ነው የሚሄደው? ሱዳን ያለው ራሱ ወደ ኢትዮጵያ ይገባል እንጂ ትግራይ ውስጥ ያለው ወታደር ከትግራይ ወጥቶ ሱዳን የሚሄድ አይመስለኝም። ምንድን ነው የሚሰራ ሱዳን ሄደው? አልቡራኒን ሊደግፍ ነው እዛ ሄደው። ስለዚህ እዚሁ ምቱ ነው የተባለው ከዩኤኢ። ስለዚህ የዩኤኢ ድሮን ነው ትግራይ ነው የመታው። እንደዛ ከሆነ ኦኬ፣ እስቲ አንድ እንትን እንበል፣ እሱ አንድ አናሊሲስ እናድርገው። ግን ደግሞ የአብይ ድሮን ስለሆነ ያው ዞሮ ዞሮ ከዩኤኢ ነው የሚመራው። ይሄ ማስቀየሻ ነው ስትራቴጂው። ይሄ የኤር ዶሚናንስ ስላለን ትግራይን የምሞክረው ከአየር ነው የሚለው ተነድፎ ነው እየሄዱበት ያለ። ስለዚህ እንዳውም ወደ ሱዳን የሚሄዱት ብቻ ነው የምንመታ እንጂ መቀሌ አካባቢ ፈታ ብላችሁ እንደ ደብረ ጽዮን ስብሰባችሁን ማካሄድ ትችላላችሁ የሚል መልእክት ከሆነ አደገኛ ነው። ዳይቨርሽነሪ ፕሮፓጋንዳ ነው። አንዱ በነገራችን ላይ ጦርነት ትልቁ ክንፉ የፕሮፓጋንዳ የኢንፎርሜሽን ጦርነት ነው። ሚስሊድ የማድረግ ፓብሊክን እና ጦር የጠላት ጦርን ዳይቨርት የማድረግ ማኒፑሌት የማድረግ ችሎታ ካለ አሸናፊነት ታገኛለን። አብይ ማኒፑሌት እያደረገ ነው። በተለይ ደግሞ ይሄ ድሮን ትግራይ በድሮን ከተመታች በኋላ ፎርሹር የትግራይ ህዝብ አንድነታቸው ይጠነክራል። ዝም ብሎ ከጌታቸው ረዳና ጻድቃን ጋር ስምረት ምናምን እያለ የአብይ ድግስ እየበላ ለአብይ ሰርግ እንትን እያለ የሚሄደው ራቁቱን ነው የሚቀረው።
ለምን? አንደኛ የተመታው ንጹሃን ዜጎች ናቸው። የትግራይ ኃይልም ይሁን ምን ይሁን ትግራይ ውስጥ ነው ያሉት። አይ ወደዛ እየሄዱ ነው፣ ሽሬ ሩቅ እኮ ነው አይደል? ሽሬ ከሱዳን ወደ ሱዳን እየሄዱ ነው የመታወት አለ። እንዴት አወቀ? አሳውቆ እየሄዱ ነው። የቲፒኤልኤፍ የአብይ ናሬቲቭ በጣም አደገኛ ስለሆነ ነው እዚህ ላይ ትንሽ ትኩረት የሰጠው። የትግራይ ጦርነት አሁን ከዚህ በኋላ የአብይ ስትራቴጂ ትግራይ ላይ የሚከተለው ኤር ነው። በአብዛኛው ጥንቃቄ የሚደረገውም እዛ አካባቢ ነው የሚሆነው ማለት ነው። ስለዚህ በአሁኑ ሰዓት የአብይ ጉልበት በጣም ተዳክሟል። ስለዚህ ይሄ ኤር ዶሚናንሱን ተጠቅሞ የሚፈልገው አብይ አመራሩን ነው። የቲዲኤፍ አመራርን ካገኘ እነሱ መብላት ይፈልጋል። የህዋት አመራሮችንም ካገኘ እነሱን ዲካፒቴሽን ስትራቴጂን ይጠቀማል። ግን ደግሞ አሁን አብይ እየወሰደ ያለው እርምጃ በትግራይ ላይ እየወሰደ ያለው እርምጃ ትግራይ ህዝብን አንድ የሚያደርግ ይሆናል። ያ ደግሞ ዞሮ ዞሮ የአብይ ስትራቴጂን አብይን አይጠቅምም። አብይ ተጠቃሚ አይሆንም። የራሱ ስትራቴጂ መልሶ አብይን ይገርፋል። አሁን አብይ ትንሽ ፀሐይ ወጣልኝ ብሎ ሲያወራ ነበረ። በተለይ ጻድቃን ጌታቸው ሳሞራ እዛ አዲስ አበባ ላይ ተጋብቶ ከአብይ ጋር ስምረትን ፈጥሮ እና ትግራይ ፒስ ፎርስ የሚባለው እንትን አስታጥቀው እንሰራለን ብሎ የሚሄዱት አሁን ይሄኛው እንደዚህ አይነት ዝም ብለህ ከላይ ስትመጣ ብዙ ለአብይ የሚጠቅም አይመስለኝም። ዞሮ ዞሮ ግን ዲካፕቴትም ካደረገ የቲፒኤልኤፍ አመራርም ከጨረሰ የቲዲኤፍ አመራርም ከገደለ አብይ አሸናፊ ይሆናል ወይ ብላችሁ ከጠይቃችሁ ነው ወይ ወደ አሸናፊነት አይወስድም። ይሄም እንደገና አመራር ያገኛሉ። ይሄ የዓለም ኤክስፒሪየንስ ነው። የትም ቦታ ዲካፕቴሽን ስትራቴጂ ጊዜ ሊሰጥ ይችላል። ለተወሰነ ጊዜ መግዣ ታደርጋለህ። ግን ደግሞ አመራር ያጣ ቡድን ቶሎ ይተካና ይዋጋል። ስለዚህ አሁን ዴስፕሬት ነው ማለት ነው። አብይ በጣም ተስፋ የቆረጠ ስትራቴጂ ነው ማለት ነው። ይሄ ዲካፒቴሽን ነው። በዲካፒቴሽን የተሸነፈ ቡድን የለም ዓለም ላይ። የትም አገሮች ዲካፒቴሽን ስትራቴጂን ይጠቀማሉ፣ የታወቀ ነው። ግን ደግሞ በዲካፒቴሽን አሸንፉ ያንን ግሩፕ። በኤር ዶሚናንስም ምንም አይነት ጦር አታሸንፍም። አንድን ቦታ ለማሸነፍ ኤር ዶሚናንስን እንደ ዝናብ ወደታች የምታወርድ ቢሆን ራሱ አታሸንፍም። የኢትዮጵያ ብቻም ሳይሆን የዓለም ታሪክ በኤርፎርስ የተሸነፈ ሀገር የለም። በኤርፎርስ ብቻ የተሸነፈ አማጺ የለም። በኤርፎርስ የተሸነፈ ክልል የለም። ስለዚህ ትግራይን በኤርፎርስ አንበረክካለሁ ብሎ አብይ የሚዝተው በድሮንና በእንትን ከላይ የሚወረወሩ ነገሮች ትግራይን አንበረክካለሁ ብሎ የሚዝተው አብይ የሚያዋጣ አይመስለኝም። ያ ጦርነት ስትራቴጂ የጦር ስትራቴጂ ብዙም የሚያዛልቅ አይደለም። ሁልጊዜ የታወቀ ነገር ምንድን ነው? የእግር ጦር ነው መጨረሻ ኮንክሉድ የሚያደርጉ። የትኛውም ጦርነት በእግረኛ ነው። ይሄ ግራውንድ ፎርሱ ይጨርስና መጨረሻ ላይ ፖለቲካ ነው ማሳረጊያ የሚሆነው። ሁሉም ቦታ ጦርነት ከጨረስክ በኋላ በፖለቲካ ነው መዝጊያ የምታደርገው። የፖለቲካ ኔጎሽዬሽን ያስፈልጋል። ጦርነትን ብታሸንፈው በፖለቲካ ደግሞ ታስራለህ፣ ስምምነት ትፈጥራለህ። በፖለቲካ ጉልበትን ካሳየ በኋላ ከዚያ ፖለቲካ ነው ሶሉሽን የሚሆነው። ግን አብይ በግራውንድ ፎርስ ትግራይን ወሮ ይይዛል የሚባል በቲዮሪ ደረጃም አይታሰብም እና አብይም አያዘውም። ይሄንን አማራ ክልልና ኦሮሚያ ክልል ላይ የተዋረዱ ሰዎች አሁን ብዙ ጉልበት ወደዛ የሚወስዳቸው አይመስለኝም። በተለይ የአብይ ወታደራዊ አቅም ምን ይመስላል የምለውን ሳላወራ በፊት ሌላ ስትራቴጂ ያላቸው አብይ በተለይ ሶስቱ ኃይሎችን በተመለከተ ቲዲኤፍ፣ ፋኖና ኦኤልኤን በተመለከተ አንድ ስትራቴጂ ያላቸው ከፋፍሎ የማዋጋት የሚባል ከፋፍሎ የመውጋት እነሱን ሶስቱንም በተለያየ እንትን በአንድ በኩል ሶስቱ እንዳይነጋገሩ ማድረግ፣ በተናጠል መምታት። መጀመሪያ ላይ ሶስቱም ኃይሎች መካከል ብቻም ሳይሆን ለምሳሌ የኦሮሞ ነጻነት ሰራዊትን ከቻልነው ውስጥ ገብተን ማዳከም፣ እሱ ራሱ በዞን በጎጥ ምናምን ሰው እንዲያስብና መግዛት፣ አመራርን መግዛት፣
ከዛ በወለጋ የሚንቀሳቀሱ በሸዋ የሚንቀሳቀሱ አርሲ እና ጉጂ የሚንቀሳቀሱ 8ቱ የኦሮሞ ነጻነት ሰራዊት ዞኖች አካባቢ አመራሩ እንዲከፋፈል ማድረግ ከቻልነው እርስ በርስ እዛው እንዲባሉ ብናደርግ የሚል በእንትን ደረጃ በፖሊሲ ደረጃ ይዟል። ስለዚህ በውስጥ በኩል ኦሮሞ ነጻነት ሰራዊትን የማዳከም ስትራቴጂ ነድፈዋል። ፋኖንም በተመሳሳይ በውስጣቸው እንዳይጠነክሩ ወደ አንድነት የሄዱ በጣም አደገኛ ነው። ፋኖ አንድ መዋቅር ነው ያለው፣ አንድ ኮማንድ ሲስተም ፈጥሯል። በጣም ለብልጽግና ለአብይ አደገኛ ነው። አሁን ይሄንን እንዴት ነው የምናዳክመው? በውስጣቸው እንዴት ቦምብ እንትን በአመራሩ መካከል የሆነ ነገር መፈንዳት አለበት ብለው በውስጥ ትልቅ ገንዘብ ወጥቶ ትልቅ የሚባል ኢንቨስትመንት ወጥቶ ኤአይ ሁሉ እንዲሰማራ እንግዲህ የኤአይ ስራ ደግሞ አርቲፊሻል ኢንተለጀንስን በመጠቀም የተለያዩ እንትኖችን በመፍጠር አንዱ ቡድን ከአብይ ጋር እየተመካከረ ነው። ሌላኛው ምን ትጠብቃለህ? ይኸው እክሌ እኮ ሊገባ ነው፣ አስረስ እኮ እንደዚህ ያደረገ፣ ከዛ ደግሞ እክሌ ደግሞ እንደዚህ ያደረገ። ስለዚህ እዛ ውስጥ እንትን የማድረግ እንዲከፋፈሉ ማድረግ አንዱ ስልት ነው። አንዱ ስልት ሲሪየስሊ በተለይ ለመከላከያ ኢንተለጀንስ ይሄ በብሔራዊ ደህንነት በኢንሳ በኩል በአርቲፊሻል ኢንተለጀንስ ይሄ ነገር እንዲሰራ ታዟል። በኦሮሞ ነጻነት ሰራዊት ውስጥ ከውስጡ እንዲፈርስ፣ ፋኖም ከውስጡ እንዲፈርስ፣ ቲዲኤፍ ከውስጡ እንዲዳከም አሁን ትግራይ ፒስ ፎርስ አለ ወጥተዋል። ህዋት ራሱ ውስጡ እንዲዳከም አሁንም ብዙ ይቀረናል ብሎ የሄዱበት ነው። በውስጣቸው ቲዲኤፍን ማዳከም ያስፈልጋል። እዛ ጀነራሎቹ የተቀሩ አዲስ አበባ ይገቡ አሉ። በነገራችን ላይ ከህዋት ከቲዲኤፍ ብዙ ጀነራሎች ገብተዋል አዲስ አበባ። ይህም ማይካድ ሀቅ ነው። ቀድሞ ህዋት አመራሮች ብዙ አዲስ አበባ ለአብይ እጅ ሰጥተዋል። እንግዲህ ገንዘብ ያላቸው ከዚህም በፊት ገንዘብ የነበራቸው ሀብት ያላቸው ሀብታቸውን ለመጠበቅ ከህዝብና ከሀብት ምን ትመርጣለህ ሲባል ሀብቱን የመረጠ ብዙ አመራሮች አሉ። እኔ ህዋት ደጋፊ አይደለም፣ ግን ደግሞ ህዋት ውስጥ የሚደረገው ነገር እየተናገርኩ የትግራይ ህዝብ መብቱን በተመለከተ እኔ የትግራይ ህዝብ መብቱ በተመለከተ ይደግፋለሁ። ትግራይ የሚወስደው ህዝቡ የሚወስደው እርምጃ ትክክል ነው ብለው ህዝቡ የወሰደውን እርምጃ እንደግፋለን። አማራ ህዝብ የሚወስደውን እርምጃ እንደግፋለን። እንደ ህዝብ የሚያደርጉት ከዛ ልዩነቶች ይኖራሉ ፎር ሹር። ከዛ እንደ አንድ ኢትዮጵያዊ ደግሞ መነጋገር ችሎታ አለን፣ እንነጋገራለን፣ ችግር የለውም። ዋናው ነገር አንድ ጭራቅ አለ። ያ ጭራቅ አብይ አህመድ የሚባል ጭራቅ አለ። እሱ ህዝብን ከፋፍለው የሚገዛ ሰውዬ ስርዓቱ የብልጽግና ስርዓት በጣም አስከፊ አይተን የማናውቀው ህዝብን በሁሉም ከፋፍለው እስከ ቤተሰብ ድረስ የሚከፋፍል ሰውዬ እስከ ቤተሰብ አገርን ብቻ አይደለም ቤተሰብን የሚከፋፍል ሰውዬ እኮ ነው። ምን አይነት እንደው ጭንቅላቱ የያዘው ሰይጣን ደም የሚጠጣ ሰይጣን አገሪቷን ያዘ እና እሱ ላይ ሰውየውን የማንሳት ጉዳይ ላይ ካልተስማማ መቼም አትስማማ ብትለያየ ሰው ምን ለማለት ነው። የትግራይን በተመለከተ እና አማራም ኦሮሚያን በውስጡ የማፍረስ ጉዳይ እንደ ጦር ስልት የተጠቀመ ነው። አብይ የጦር ስልት ነው በውስጡ ይብላችሁ። አሁን ኦሮሞ ነጻነት ሰራዊትን መከፋፈል ሲሞክሩ ህዝቡንም አንድ ላይ ነው የሚከፋፍሉት። ፋኖውን ለመከፋፈል ሲሞክሩ የህዝብን ማንነት ወስዶ ነው የሚከፋፍሉት። የሸዋን፣ የጎንደርን፣ የወሎን፣ የጎጃምን እንትን ወስዶ ነው ያንን ነው የሚጠቀሙት። ስለዚህ አብይ ፋኖውን ብቻ አይደለም ለመከፋፈል የሚሄዱ ህዝብንም ከፋፍለው የመስበር ጉዳይ ይህንን በግልጽ እየሰሩበት ነው። በግልጽ ይሄ የአንድ የጦርነት ስትራቴጂ ነው። ለምን መሰላችሁ? አሁን የተሰማው በተለይ ሶስቱ የታጠቁ የኦሮሞ፣ የአማራ፣ የትግራይ ወይ የታጠቀ ኃይል ከተስማማ ኦፊሻሊ ከተስማማ አብይ አንድ ቀን አዲስ አበባ አድር። ይሄ የታወቀ ነገር ያ እንዳይከሰት ይብላችሁ ፋኖ ኦኤልኤ እና ቲዲኤፍ ከተስማሙ ህዝብም አንድ ላይ የመስራት ፍላጎቱ ይጨምራል። ይሄ ማንም ሰው የሚያውቀው ኤቢሲዲ ፖለቲክስ መማር አያስፈልግም። የታወቀ ነገር ነው። የሆነ ነገር ከተጀመረ ኦፊሻሊ ህዝቡ አንድ ይሆናል ብሎ ይሰጋል። አብይ ይፈራል። ህዝቡ መነጋገር ይጀምራል፣ ያልቅልኛል ይላል። ይህ እንዳይከሰት ደግሞ
ትግራይን በውስጡ ገብተን ማፍረስ ይላል። አማራውንም ማፍረስ፣ ኦሮሞውንም ማፍረስ ይላል። ይህን የታጠቁ ኃይሎች ብቻ ሳይሆን ህዝብን እንደ ህዝብ የማፍረስ የጦር ስልት አድርጎ እየተጠቀመ ነው። ሰው ከፋፍሎ ምናምን የሚባለው ዝም ብሎ በፌስቡክ ላይ የምታዩት ብቻ አይደለም። እሱ የፓብሊክ ኦፒኒየንን ሼፕ ለማድረግ ነው። ግን በተጨባጭ ከፋፍሎ መበተን አሁን ኦሮሚያ ላይ ለመከተል እያሰቡ ያሉት የኦሮሞ ነፃነት ሰራዊትን በአባገዳዎች፣ በባለሀብቶች፣ በአርሲቄዎች፣ በተለያዩ እንግዲህ የሀገር ሽማግሌዎች ምናምን ግቡ ብለው ማስገባት ምናምን የሚባል ነገር ማስረገም የሚባል ነገር ይህንን ለመከተል አሁንም ስንት ዙር ነው ይሄ ነገር የሚከተቱ? 10 ምናምን ዙር ሊሆን ነው። በየጊዜው አንዴ አርሲ ውስጥ፣ አንዴ ወለጋ ውስጥ፣ አንዴ የሆነ ቦታ ሽማግሌዎችን ይዞ አብይ ሂዱና እርገሙላል። አባገዳዎች ሂዶ ግቡ ብለናል፣ ግቡ፣ እኔ አርሲቄ ነኝ ግቡ ብያለሁ፣ ግቡ፣ እንደዛ እያሉ ያስረግማሉ። አብይ እኮ ነው እንደዚህ የሚያስረግሙ። አባገዳን ይጠቀማል፣ ሃይማኖት አባቶችን ይጠቀማል፣ ቤተክርስቲያንን ያፈርሳል፣ ይጠቀማል፣ ጳጳሶችን እንደዚህ ያደርጋል፣ ፓስተሮችን አደባባይ ላይ ያዘፍናል፣ ወጣቶችን ይጠቀማል፣ ሁሉንም ይጠቀማል ለስልጣኑ ብሎ እና አሁን ኦሮሚያ ላይ ተመሳሳይ ነው። ደግሞ በየጊዜው ሽማግሌዎችን ይልካል። ሽማግሌ አይደለም የመጨረሻው ንግግር የነበረው ዳሬ ሰላም ታንዛኒያ ላይ ነበር። ሰላም ይመጣል ብለው የኦሮሞ ነፃነት ሰራዊት መሪው ራሱ ከጫካ ወጥተው አስቡ፣ እውነት ሰላም ይመጣል ከአብይ ጋር ብሎ አምነው ከጫካ ከኦሮሚያ ወጥተው አብይ የሚቆጣጠረውን አየር ኃይል ውስጥ አቋርጠው እንግዲህ በቀይ መስቀል ፕሌን ነው እንግዲህ የሄደው ዳሬ ሰላም ታንዛኒያ ሂዶ የሰማው ምንድን ነው? አንደኛ ገንዘብ ውሰድና ግባ አዲስ አበባ ቪላ ትወስዳለህ፣ ቪኤት አለ፣ በሚሊዮን ገንዘብ ይፈስልሃል። ከዚያ ደግሞ ከኛ ጋር ከተመቸ አማራን እንውጋለን፣ ሰሜኑን ኃይል ጭራቆችን እንዋጋለን አለው። ኧረ እኔ ጫካ የገባሁት ወዳጄ ለኦሮሞ ህዝብ መብት ነው ብለው በመጣበት ተመለሰ ጃልመሮ። እኔ ጫካ የገባሁት የኢትዮጵያ ወንድም እህት ህዝብን ለመዋጋት ሳይሆን የኦሮሞ መብት ተጥሷል ብዬ ነው ጫካ የገባሁት። የፖለቲካ ጥያቄ ስላለን ነው። ሰላም የምታምጣ ከሆነ በዚህ ላይ እንደራደር አለው። አይ አናደርግም፣ ገንዘብ በልተ አዲስ አበባ ትገባለህ፣ ካልሆነ ደግሞ ንካ አለው። እንዲያውም ብዙ ሴራዎች ነበር እዛው ለማስገደል ሁሉ ተሞክረው ነበር። ግን እግዚአብሔር ረድቶት ልጁ ተመለስ ብሎ በስንት መከራ። እኔ አሁን ያልመረውን ብሆን አላደርግም። እንዴት ከጫካ ከቤት አብይን አምነን ትሄዳለህ? አትሄድም፣ በፍጹም አታደርግም። አሁን ተምሯል። ሰላም ይመጣል ብለው እስከዛ ድረስ መስዋዕት ከፍለው ሂዶ ግን ማነው ሰላምን አንፈልግም ያለው? አብይ አህመድ ነው። ስለዚህ የኦሮሞ ነፃነት ሰራዊት ወደ ታንዛኒያ የሄዱበት ጊዜ ደግሞ ሌላ ሸፍጥ ሰርቶ ሸዋ አካባቢ የሚንቀሳቀስ የጃልሰኝ ሰራዊት ነበር። ምንድን ነው ያሉት? ጃልሰኝም ይኸው መድረኩ እየተደራደረ ነው፣ ብቻውን እየተደራደረ ነው፣ አንተ ዝም ብለህ እዚህ ጫካ ውስጥ ትቀራለህ፣ አፈርና አንተ ብለው በራሳቸው እንትን ብለው ጃልሰኝ እንዲገባ አደረጉ። ያ እንግዲህ ያሆነ እነ ጃልሰኝም ገቡ፣ እሱና የእሱ ምክትል። ከዛ አንድ ሰው ሹመት አገኙ፣ የተቀሩ ታሰሩ፣ ተገደሉ። ሌላው ወደ ጫካ ተመለሰ። አብይ ሰላም የሚፈልግ ሰው አይደለም ለማለት ነው። በውስጥ ያዳክማል፣ ለማፍረስ ይሰራል በውስጥ። ስለዚህ የኦሮሞ ነፃነት ሰራዊት አሁን በሽማግሌዎች የሚደለል አይመስለኝም፣ ያበቃለት ጉዳይ ነው። ፋኖም እንደዚህ ቲዲኤፍ አካባቢም አይ ቲንክ ይሞክራሉ፣ በውስጥ ብዙ ነገር የማድረግ እንትን እየሞከሩም ነው፣ ይሞክራሉ። ሰው አንዱ ይሄ የጦር ስልት ነው ለማለት ነው። የጦር ስልቱ ኃይሎችን ሶስቱ ኃይሎች እንዳይነጋገሩ ማድረግ፣ ሁለት ለየብቻው ደግሞ በውስጣቸው ልዩነቶች እንዲፈጠሩ እርስ በርስ እዛው እንዲዋጉ እንዲዳከሙ የማድረግ ስልቶች በሰፊው በትልቅ ገንዘብ በቴክኖሎጂ የተደገፈ ያንን እንደ ጦር ስልት ወስዶ የሄዱበት ነው። ግን አጠቃላይ የአብይ ሰራዊት እንትንስ ምን ይመስላል? የአብይ ሰራዊት
ብቃት አለው ወይ ምን ይመስላል የሚለውንም መመለስ አለብን። እንግዲህ ይህንን የጦር ስልት አውጥቶ የተገበረ ነው። የአብይ የጦርነት ብቃቱ ምን ይመስላል የሚለው ጥያቄ ሁልጊዜ የምናየው እንግዲህ አብይ አገርን ይይዘዋል። የሀገርን ኢኮኖሚ እሱ ነው የሚቆጣጠረው። ህዝብንም በግድም ወደ ጦር መልምሎ የሚያስገባ አብይ ነው። ዓለም አቀፍ ዲፕሎማሲ ይሰራል። ሙሉ ሙሉ የሰው ኃይልን እንደፈለገ የማሰለፍ እንትን አለው። ስለዚህ ፕሮፓጋንዳን ይጠቀማል። የሀገር ሀብትን፣ የሀገር ሚዲያ ሁሉንም ስለሚጠቀም ጉልበት አለው ወይ አብይ ጉልበት አለው ወይ ለምለው ጥያቄ መልሱ የመጨረሻ ተዳክሟል ነው። አብይ እንዴት ነው የተዳከመው ለምለው ጥያቄ 3 መሰረታዊ ነገሮችን ሁልጊዜ የምናየው ማየት ያለብን ነገር፣ አንዱ ዊል የሚባለው የህዝብ ድጋፍ፣ ለአብይ ጦርነት ህዝብ ድጋፍ ይሰጣል ወይ? ሁለተኛው ፐርፐዝ፣ ለምንድን ነው ይህንን ጦርነት የሚያካሂደው? የጦርነቱ ግብ ምንድን ነው? አሳማኝ ነው ወይ? አመራሩ በፖለቲካ ብስለት ጦርነቱን ይመራል ወይ? ማለት አብይ በፖለቲካ ብስለት ጦርነቱን እየመራ ነው ወይ? ኦሮሚያ ላይ፣ አማራ ክልል ላይ፣ ትግራይ ላይ የሚለውን እናያለን። ፐርፐዝ ኦፍ ዋር፣ ሪዝን፣ ገቨርንመንት፣ መንግስት ኢትዮጵያ ውስጥ ቅቡልነት ያለው መንግስት አለ ወይ የሚለውን እናያለን። ሶስተኛ መከላከያ ሰራዊት የተደራጀበት ሰራዊቱ አቅም አለው ወይ? የትጥቅ አቅም አለው ወይ? ማንፓወር፣ ሞራል ኮሚትመንት አለው ወይ የሚለውን በኮማንድ ኮንትሮል አመራሩ ስትራቴጂክ ሌቨል የመከላከያ ሰራዊት አመራሩ ምን ይመስላል? ኦፕሬሽናል ሌቨል አመራሩ ምን ይመስላል? ታክቲካል ሌቨል በታችኛው እርከን ላይ ያለው መከላከያ ሰራዊት አመራሩ አንድ በአንድ ሁሉንም ካየ የሶስተኛው እንትን ቻንስ ኤንድ ፕሮባቢሊቲ የሚባል ነገር ኢቫሉዌት ታደርጋለህ። በዚህ መሰረት ዊል ኦፍ ፒፕል አሁን ህዝቡ የአብይን ጦርነት፣ የአብይን የኦሮሚያ ጦርነት፣ የአብይን የአማራ ጦርነት፣ የአብይን የትግራይ ጦርነት ህዝቡ ይደግፈዋል ወይ? ደግፎ ደግሞ ልጆቹን መስዋዕትነት እንዲከፍል ለአብይ ሂድ የአብይ ሰራዊት ሁነ ሞት ብትሞት ጥሩ ነው ብሎ ልጆቹን ይገብራል ወይ? ሀብትን ይገብራል ወይ? ታክስ ሙሉ ታክስ ከፍሎ ያለውን ሀብት የኦሮሚያ ውስጥ በትግራይ ጦርነት ልኩ አንገ ልቡ የሚባለው ከዶሮ እስከ ህይወት እሰጣለሁ የተባለው ዛሬ እንደዛ ይባላል ወይ? ትግራይ ኦሮሚያ ክልል ውስጥም አማራ ክልል ውስጥም ባለፈው የትግራይ ጦርነት ላይ ህዝቡ ድጋፍ ሰጥተዋል። በእውነቱ ከሆነ ሙሉ በሙሉ ባይሆንም ህዝቡ ደግፏል። ስለዚህ ዊል ኦፍ ፒፕል አንዱ ጥላቻ ነው። ጦርነት ለማካሄድ ጥላቻ ያስፈልጋል። አሁን ህዝቡ ይኸውላችሁ አሁን አርሲ ላይ ግድያ ተፈጽሞ አብይ ግድያ ፈጽሞ ሸኔ ነው የሚለው ህዝቡ ሸኔ የሚለውን አብይ ሸኔ የሚለውን የኦሮሞ ነፃነት ሰራዊትን እንዲጠላ ፈልጎ ነው። እንዲጠላ ካስደረገ በኋላ ደግሞ ናና ሸኔን ተዋጋ ልልህ ነው። ወለጋ ውስጥ ቶሌ ማሳክር የሚባለው ቶሌ ጭፍጨፋ እና ቶሌ ማሳክር ወዝ ኮሚትድ ባይ ፈቀደ አብዲሳ። ፈቀደ አብዲሳ የአብይ ሰራተኛ ነው። አማራን ጨፍጭፎ ሸኔ ነው አለ። ከዛ በኋላ ደግሞ አማራን ናና ሸኔን እንዋጋ አለ። ለምን? አንድ ጭራቅ ካደረግክ በኋላ ሰው እንዲጠላ ታደርጋለህ። ሰው ደግሞ ያንን ቡድን እንዲጠላ ካደረግክ በኋላ ያንተን ጦርነት እንዲደግፍ ታደርጋለህ። ይሄ የጦር እንትን ነው፣ የጦር ስልት ነው። ስለዚህ አንተ የምትዋጋ ለምሳሌ ኦሮሞ አካባቢ ፋኖን ጭራቅ አድርጎ አብይ ለምንድን ነው የሚስለው? ፋኖ እየመጣብህ ነው፣ ቡልጉ ካባ ምናምን የሰሜኑ ጭራቅ ብሎ አብይ ቅስቀሳ የሚያደርገው ኦሮሚያ ውስጥም ደቡብ አካባቢም ይህንን ቅስቀሳ የሚያደርገው ለምንድን ነው? ዊል ኦፍ ፒፕል ዊል የሚባለው ለማግኘት ነው። እና ህዝብ ጠልቶ ዝም ብዬ ከተቀመጥኩ እነሱ ስለሚወጡብኝ እነሱ ደግሞ ከመጡብኝ ማጣው አንዱ ይሄንን አጣለሁ፣ ሁለት ይሄንን አጣለሁ፣ ሶስት ይሄንን አጣለሁ ብለህ ስለዚህ ሂጅ መሞት ነው የሚሻለው ብለህ መወሰን አለብን። ስለዚህ አሁን የአማራ ክልል ህዝብ ደግሞ ይህ ታሪካዊ ጠላት ወያኔና ኦኔግ እየመጡብህ ነው፣ ስለዚህ ታጥቀ ለአብይ ሰራዊት ሆን ብለው ፕሮፓጋንዳ ይሰሩበታል። ለምን? ይሄ አሁንም ዊል የሚባለው ለማግኘት ነው። አስጠልተው ሀብቱንና ህይወቱን እንዲገብርለት ያደርጋል ስርዓቱ። ያ ነገር አለ ወይ ነው አሁን ኢትዮጵያ ውስጥ የአብይን ጦርነት የሚደግፍ ለአብይ ጦርነት ብሎ መስዋዕትነትን ለመክፈል የተዘጋጀ ማህበረሰብ አለ ወይ ነው ኢትዮጵያ ውስጥ።
ለአብይ ገንዘቤን ሰጣለሁ፣ ህይወቴን ሰጣለሁ እና እነኚህ ግሩፖችን ብቻ ሂጄ እነሱን ተዋግቼ ብሞት ይሻላል የሚል ቡድን አለ ወይ ኢትዮጵያ ውስጥ? አይመስለኝም፣ አይመስለኝም። ስለዚህ የህዝብ ድጋፍ ማለት የህዝብ ፍላጎት ያስፈልጋል። ጦርነትን ለማካሄድ ትግራይ ውስጥ ሂደ ተዋግተ አሸነፈ እንትን ለማድረግ የህዝብ ፍላጎት ቁጭት ያስፈልጋል ለአብይ። ያ አለ ወይ ነው ዛሬ? የለም። ስለዚህ ምንድን ነው የሚሆነው? ሰራዊቱ በጉልበት ይመለመላል ማለት ነው። የአብይ ሰራዊት በጉልበት በአፈሳ ስልጠና ይወስዳል። በጉልበትና በአፈሳ የተሰበሰበው ከኦሮሚያ፣ ከደቡብ፣ ከተለያየ ከአማራ ትንሽ ትንሽ ስልጠና ወስዶ ቸብ ቸብ ነገር የ3 ወር ስልጠና ምናምን ተሰጥቶት የሚሰማራ ወታደር ምንድን ነው የሚሆነው? ምንም ሳይተኩስ እጅ ይሰጣል። ስለዚህ ሂማን ዌቭ የሚባለው አይሰራም ማለት ነው። ሳይተኮስበት እጅ የሚሰጥ ሰራዊት ነው የምትገነባው። ለምን? አንደኛ ፐርፐዝ የለውም። ይሄ ያ መንግስትም ቅቡልነት ያለው መንግስት መሆን አለበት። የምትደግፈው መንግስት መሆን አለበት። የምትዋጋው ለምትደግፈው መንግስት መሆን አለበት። አብይን ደግፈው ለአብይ የምሞት የትኛው ዞን ነው? በሻሻ ነው? ተው እንጂ በሻሻ እንዳለ ለአብይ የምሞትለት የለም። ሰላም ይፈልጋል በሻሻ። አለቀ።